በዛሬው ቪዲዮአችን ሆሊላንድ ላርክ ኤም2 የሚባለውን ዋይርለስ ማይክ ሪቪው እናደርጋለን። አንቦክስ ከማድረግ ጀምሮ ካርቶኑ ምን ይዟል የሚለውን እያንዳንዱ ነገር ውስጡን ከፍቼ ያሳያችኋለሁ። እንዲሁም ደግሞ የድምፅ ጥራቱስ ምን ይመስላል፣ ምን አይነት ስፔክ አለው የሚለውን አሳያችኋለሁ ማለት ነው። ምናልባት ኮንቴንት ለመጀመር ፈልጋችሁ ወይም ደግሞ ኦንላይን ላይ ማስተማር ፈልጋችሁ ሊሆን ይችላል፣ ወይም አሪፍ ድምፅ ጥራት የምትፈልጉ ከሆነ ይህን ቪዲዮ ሙሉ መከታተላችሁ እንዳይረሳ። እኔም ይሄን ማይክ የመረጥኩበት ለምን እንደሆነ በዚህ ቪዲዮ ሼር አደርጋችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጥታ ወደ ቪዲዮ እንግባ። መጀመሪያ ይሄን ማይክ ለምን እንደገዛሁት ልንገራችሁ። አንደኛ ቪዲዮ ስሰራ አጭርና ቀላል የሆነ ፕሮሰስ አልፌ ስልኬ ላይ ሰካዋለሁ፣ ቀጥታ አወራለሁ ማለት ነው። ስለዚህ ለዛ ነው አንደኛ የገዛሁበት ምክንያት። ሁለተኛ ደግሞ ኮምፓተብል ነው፣ ካሜራም ላይ መጠቀም ትችላላችሁ። iOS ዲቫይስ ካላችሁ አይፎናችሁ ላይ ከ14 በታች ከሆነ ላይትኒንግ አለው፣ የላይትኒንግ መሰኪያ ያለው እሱ ላይ መጠቀም ትችላላችሁ። እንዲሁም ደግሞ አንድሮይድ ሆኖ ታይፕ ሲ ከሆነ ታይፕ ሲም ላይ ሰክታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ በቀላሉ ከየትኛውም ዲቫይስ ጋር ማገናኘት ትችላላችሁ። ኢቭን ከፒሲያችሁ ጋር ሰክታችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ከኬዙ ጋር 40 ሰዓት ይቆያል። ያ ማለት ከኬዙ ውጪ 10 ሰዓት ማይኩ ብቻውን ወጥቶ 10 ሰዓት መቆየት ይችላል። እንዲሁም ደግሞ ከኬዙ ጋር አንድ ላይ 40 ሰዓት ይቆያል ማለት ነው። ሌላኛው ከ200 እስከ 300 ሜትር ባለው ሬንጅ ውስጥ ይሰራል ማለት ነው። ይሄ ማይክ ረጅም ርቀት ላይ ሄዳችሁ መስራት የሚችል ማይክ ነው ማለት ነው። እንዲሁም ደግሞ እጅግ በጣም ቀላል ነው ሴታፕ ለማድረግ። ለምሳሌ ይህንን አሁን እየቀዳው ያለሁት በሆሊላንድ ላርክ ኤም2 ማይክ ነው። ስልኬ ላይ ሰካሁት፣ እዚህ ጋር ሰማያዊ ብሊንክ አደረገ። ከዛ በኋላ ሰማያዊ ብሊንክ ማድረጉ አቁሞ ልክ ሰማያዊ ሲሆን ኮኔክት አድርጓል ማለት ነው። እዚህ ጋር ባለች አንድ በተን ደግሞ ጠቅ ስታደርጉት ኖይዝ ካንስሌሽን ኦን ይሆናል። ኖይዝ ካንስሌሽን ኦን ሲሆን አረንጓዴ ይሆናል፣ ኦፍ ሲሆን ደግሞ ሰማያዊ ይሆናል ማለት ነው። ያን ያህል ኢዚ የሆነ አጠቃቀም ነው ያለው። ስለዚህ ይሄን ማይክ ልመርጠው ችያለሁ ማለት ነው። እንዲሁም ደግሞ ከዋጋ አንጻር ከዚህ ጋር ከሚወዳደሩ ከነ DJI ወይም ሮድ ማይኮች ጋር አነጻጽሬ ከዋጋም አንጻር ዝቅ ያለው ይሄ ነው እና ድምፁም ደግሞ አሪፍ የሆነ ኳሊቲ አለው ማለት ነው እንደምትሰሙት። ሌላው ከዋጋ አንጻር $119-120 አካባቢ ነው። ገብታችሁ መመልከት ትችላላችሁ። ወይም ደግሞ ፌስቡክ ማርኬት ፕሌስ ላይ 28000 እስከ 30000 29000 27000 አልፎ አልፎ የሚሸጡ ሰዎችን ማግኘት ትችላላችሁ። ምናልባት ይሄ ማይክ መግዛት የምትፈልጉ ሰዎች ካላችሁ ከታች ባለው ስልክ ቁጥር ወይም ደግሞ ከታች ባለው ዩዘር ኔም ቴሌግራም ላይ ልታናግሩኝ ትችላላችሁ፣ እኔ ጋር ማግኘት ትችላላችሁ። እንግዲህ ይሄ ማይክ አንድ ያየሁበት ችግር ስልካችሁ ላይ ሰክታችሁ መጠቀም ትችላላችሁ። እንደ ሪሲቨር ተጠቅሞ ወይ ካሜራችሁ ላይ በኦክሲለሪ ኬብል ሰክታችሁ መጠቀም ትችላላችሁ። ወይም ሳምሰንግ አንድሮይድ ስልክ ላይ በታይፕ ሲ መጠቀም ትችላላችሁ። ነገር ግን ከዲቫይሶቻችሁ ጋር ወይም ከስልካችሁ ከኮምፒውተራችሁ ወይ ከካሜራችሁ ጋር በብሉቱዝ ማገናኘት አትችሉም። ስለዚህ እሱን እንደ አንድ ዲስአድቫንቴጅ ልትመለከቱ ትችላላችሁ። ሌላኛው ደግሞ እዚህ ማይክ ላይ ኖይዝ ካንስሌሽን አለው። አሁን ለምሳሌ ፒሲን ፋኑን ማክሲመም ላይ አብርቸው ነው ያለሁት። እዚህ ጋር ደግሞ ኖይዝ ካንስሌሽን ኦን አድርጌ ነው ያለሁት። አሁን ሳጠፋው ትመለከታላችሁ ድምፁን። አሁን ኖይዝ ካንስሌሽኑን አጥፍቼዋለሁ። ፋኑ ይገባል ብዬ አስባለሁ፣ ድምፁ ይሰማል ብዬ አስባለሁ፣ የፋኑ ድምፅ። እንግዲህ አሁን ደግሞ አበረዋለሁ ማለት ነው። ኖይዝ ካንስሌሽኑ ለአጠቃቀም ቀላል ነው ያልኳችሁ። አንድ በተነሽ ኖይዝ ካንስሌሽን ኦፍ የምታደርጉባት። ስለዚህ ድምፁ እንደምትሰሙት ነው ማለት ነው። ጭም ላይ ትራፊክ በዛበት ቦታ ላይ ብቀዱ ያን ያህል አያስገባም ኖይዝ ካንስሌሽን ኦን ካደረጋችሁ። ሌላው ታይፕ ሲ ነው መሰኪያው። ዊንድ ሺልድ አለው፣ አንገት ላይ የሚደረግ ገመድ አለው። እንዲሁም ደግሞ ሌሎች እንደዚህ የምታጣብቁበትም ነገር አለው። ስለዚህ እሱን አሳያችኋለሁ ማለት ነው። ቀጥታ አንቦክስ እያደረግን ደግሞ እናያለን ማለት ነው። እንደምትመለከቷት ካርቶናችን ትመስላለች። እላዩ ላይ የተወሰኑ ኢንፎርሜሽኖች አሉ ስለ ማይኩ የሚያወሩ፣ ኮኔክት ከምን ጋር ማድረግ እንደሚችል፣ iOS ዲቫይሶች ላይ መጠቀም እንደምትችሉ። እንዲሁም ወደ ታች ስትመጡ እዚች ጋር የምትከፍቱባታለች፣ እሷን ትልጧታላችሁ። እዛ በመቀጠል እዚህ ጋር ያው ስትከፍቱት ቀጥታ ማይኩንና ሁለት ሪሲቨሮችን ታገኛላችሁ። አንዱ የታይፕ ሲ ነው፣ አንዱ ደግሞ ላይትኒንግ ነው። ከላይ ያለችዋን ደግሞ እስኪ ውስጧን እናያት። እዚህ ጋር ቢዝነስ ካርድ ነገር አለ፣ ሆሊላንድ ይላል፣ እሱ አለ። ከዛ ስቲከር አለ፣ እንዲሁም ደግሞ የተወሰነ ስለ ማይኩ የሚያወራ ማኑዋል አለ ማለት ነው። እዚህ ጋር ደግሞ ማኑዋሉ ነው፣ ኩዊክ የሆነች ጋይድ ነች። ሌላኛው ካርቶን ውስጥ ያለውን ዋናውን ቦክስ እናየዋለን።
እዚህ ጋር ታይፕ ሲ አላት። እቺ ደግሞ በተን ነች፣ አንድ በተን። በበተኗ በዚች በተንም መጠቀም ትችላላችሁ። እንትኑን ማጥፋት ኖይዝ ካንሰሌሽኑን ማጥፋትና ማብራት ትችላላችሁ። በዚህም በተን በማይኩ ላይ ብቻ ባለው አይደለም ማጥፋት የምትችሉት፣ ላይትኒንግም ታይፕ ሲ ማግኘት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ቦክሱ ውስጡን ከፍተን እናየዋለን። እኔ የገዛሁት ኮምቦ የሚባለው ነው። ሞባይል ቨርዥን የሚባልም አለ። ሞባይል የሚባለው ቦክስ ውስጥ 2 ማይክ እና 1 ሪሲቨር መቀበል እንዲችል ተደርገው ነው የተሰራው። ስለዚህ እናንተ ምናልባት ካሜራ አልጠቀምም የምትሉ ሰዎች ካላችሁ እሱን መግዛት ትችላላችሁ። ገበያ ላይ ግን እሱ አሁን ላይ አላየሁትም። እንግዲህ እንደምትመለከቱት እዚህ ውስጥ የካሜራ ሪሲቨር አለ፣ እንዲሁም ደግሞ 2 ማይክ አለ። ከጀርባ ደግሞ ታይፕ ሲ መሰኪያ አለው ማለት ነው። ቻርጅ ለማድረግ ያን ያህል አይቆይም፣ ቶሎ ነው የሚሞላው። ፓኬጁ ስር ደግሞ የቀሩት ዊንድሺልዶች ምናምን አሉ ማለት ነው። እስኪ ከታች ያሉትን ደግሞ እንመለከታቸዋለን። እዚህ ጋር እንደምትመለከቱት ሆሊላንድ የሚል የሆነች ጨርቅ ነገር አለች። እዛ ውስጥ ሁሉንም የቀሩትን ቦክስ ውስጥ የቀሩት ነገሮች እዛ ውስጥ ማግኘት ትችላላችሁ ማለት ነው። እንደምትመለከቷት እቺ ጠንከር ያለች ቦክስ ነች። ያው ከቦታ ቦታ ስትንቀሳቀሱ በዚህች ይዛችሁ ትሄዳላችሁ፣ እቃዎች እንዳይጠፉባችሁ። ለዛ ይጠቅማል። ሌላ ያን ያህል ጥቅም የላትም። እንደምትመለከቱት መጀመሪያ ቦክስ ውስጥ የምታገኙት ታይፕ ሲ አለ፣ ታይፕ ሲ ቻርጀር አለ። ሁለተኛ ደግሞ ማውንት የምታደርጉት እላያችሁ ላይ ቲሸርታችሁ ላይ ሸሚዝ ላይ የምታጣብቋት አለች ማለት ነው። እቺ እንደምትመለከቷት እላይዋ ላይ ሆሊላንድ የሚል ጽሑፍ አለባት። ሁለት አለ፣ እላዩ ላይ ማግኔት አለው። ማግኔቱ ላይ ማይኩን አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ አንገታችሁ ላይ ገመድ አድርጋችሁ መቅዳት የምትፈልጉ ሰዎች ካላችሁ አንገታችሁም ላይ ገመድ አድርጋችሁ መቅዳት ትችላላችሁ። ምናልባት ጂም ስትሰሩ ራቁታችሁን ከሆናችሁ ምናምን ይሄ ይጠቅማችኋል። ከዛ ውጭ ግን ያው በሌሎቹ መጠቀም ትችላላችሁ ማለት ነው። ሌላኛው እዚህ ጋር ዊንድ ሺልድ ወይም ደግሞ ንፋስ ውስጥ እየሄዳችሁ ንፋሱ እንዳይገባ የሚያደርገው አለ። እንደምትመለከቱት ውስጡ ነው የሚገባው ማይኩ። ሌላኛው እዚህ ጋር የካሜራ ላይ የሚሰካና ሪሲቨሩ ላይ ካሜራ ሪሲቨሩ ላይ ሁለቱን የሚያገናኛቸው አለ ማለት ነው። እንዲሁም ደግሞ እዚህ ጋር ሌላ ዊንድ ሺልድ አለ። እሱን ቅድም አሳይቻችኋለሁ። እንግዲህ እዚህ ጋር ቦክስ ውስጥ የምታገኙት 2 ማይክ አለ ብያችኋለሁ። እዚህ ጋር ቢጫ በተኑ ኖይዝ ካንስሌሽን ኦን የምታደርጉበት ቅድም ያሳየኋችሁ ነው። ይሄ ማይክ ከ10 ሳንቲም የበለጠ ሳይዝ የለውም። ከዛ ከ10 ሳንቲም እንደውም ትንሽ የሚያንስ ይመስላል። እንደምትመለከቱት ከታች ማግኔት ከታች ቻርጅ ስታደርጉ የምትሰኩበት ቻርጅ የሚወስድበት ነው። ከላይ ደግሞ ማይኩ ነው ያለው ማለት ነው። እንደምትመለከቱት ከታች ደግሞ ማግኔት አለች የምትጣበቀው። ማግኔቱ በጣም ጠንካራ ማግኔት ነው። ዝም ብሎ ድንገት እንኳን ይወድቃል ብላችሁ አትሰጉም። ቲሸርታችሁ ላይ እንደፈለጋችሁ ማሽከርከር ትችላላችሁ፣ ቦታ ለመቀየር ራሱ ብትፈልጉ። እንደሱ አይነት 2 ማይክ አለ። እንዲሁም ደግሞ የካሜራ ሪሲቨር አለ ማለት ነው። እንደምትመለከቱት እዚህ ጋር የካሜራ ሪሲቨሩን ስትመለከቱ እሱን ማውንት ማጣበቅም ትችላላችሁ። ካሜራው ላይ ደግሞ ከላይ ስክት ማድረግም ትችላላችሁ ማለት ነው። እዚህ ጋር ታይፕ ሲ መሰኪያ ያለው፣ እዚህ ጋር ቻርጅ ማድረግ ያለው፣ ያው ቅድም ኦክሲለሪ ኬብሉን የምትሰኩበት ቦታ አለ ብያችኋለሁ። እሱም አለው ማለት ነው። እንግዲህ ድምፅም መጨመሪያ መቀነሻ ያለው እዚህ መጨረሻ ላይ። እንግዲህ አሁን ደግሞ ኮኔክት አድርጌ ያሳያችኋለሁ ማለት ነው። ቀጥታ ታይፕ ሲ ሪሲቨሩን ስልካችሁ ላይ ተሰኩታላችሁ። ማይኩን ታወጣላችሁ። ሁለቱንም ማይክ መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ብሊንክ ያደርጋል። ከዛ አሁን ብሊንክ አድርጎ ጨርሶ ሁለቱም ሰማያዊ ስለበራ ነው። ብሊንክ የሚያደርገው ወይም ከታች ያለው TX1 የሚለው ያኛው ማይክ ነው። ብሊንክ አደረገ ማለት ኮኔክት አላደረገም ማለት ነው። ብሊንክ ማድረጉን አቁሞ ሰማያዊ ወይም ደግሞ አረንጓዴ ከሆነ ሪከርድ ማድረግ ጀምሯል። አረንጓዴ ከሆነ ኖይዝ ካንስሌሽን ኦን ሆኗል እያላችሁ ነው። ሰማያዊ ከሆነ ደግሞ ኖይዝ ካንስሌሽን ኦን አልሆነም፣ ነገር ግን ሪከርድ እያደረገ ነው እያላችሁ ነው ማለት ነው። ኖይዝ ካንስሌሽን ኦን ለማድረግ ስልኩ ላይ ያለውን ሪሲቨርም ቅድም ያሳያችሁን ቢጫ በተን እየተጠቀማችሁ ከታች ያለችውን ቢጫ በተን እየተጠቀማችሁ ኖይዝ ካንስሌሽን ኦን ማድረግ ትችላላችሁ፣ ኦፍ ማድረግ ትችላላችሁ ማለት ነው።
እንግዲህ ሆሊላንድ ላርክ ኤም2 ኮምቦ ቨርዥኑ ይሄንን ይመስላል። ከዚህ በፊት ላርክ ኤም2 ማይክን የምትጠቀሙ ሰዎች ማይኩን እንዴት አገኛችሁት የሚለውን በኮሜንት አስቀምጡልን። እንዲሁም ደግሞ አዲስ ከዚህ ቪዲዮ በኋላ የምትገዙ ሰዎች ኮሜንት አስቀምጡ። ምክንያቱም ደግሞ አዲስ ሊገዙ ያሰቡ ሰዎች የእናንተን ኮሜንት አይተው መግዛት እንዲችሉ ማለት ነው። ትክክለኛ የሆነ ኦፒኒየናችሁን ልታስቀምጡ ይገባል። ምን ጠላችሁበት፣ ምን ወደዳችሁለት የሚለውን ከታች ልታስቀምጡ ይገባል ማለት ነው። ሌላኛው አዲስ ኮንቴንት ክሬተር ከሆናችሁ ይህን ማይክ ገዝታችሁ መጠቀም ላይጠበቅባችሁ ይችላል። ኬናይን ወይም ኮንደንሰር ማይኮችን ወይም ደግሞ ባለገመዶቹ ማይኮች እየተጠቀማችሁ ከዛ በኋላ ቀስ እያላችሁ አፕግሬድ ማድረግ ትችላላችሁ ማለት ነው። ነገር ግን ከዚህ በፊት ኮንቴንት ሲሰሩ የነበራችሁ ኦዲዮ ኳሊቲ በጣም አስፈላጊ መሆኑን የተረዳችሁ ሰዎች እና እናንተ የምትጠቀሙበት ማይክ ጥሩ ካልሆነ ይሄን ማይክ እንድትጠቀሙት ሪኮመንድ አደርጋችኋለሁ ማለት ነው። ይሄ ማይክ ለአጠቃቀም ቀላልና ምቹ ስለሆነ ተመችቶኛል። በሚቀጥለው ቪዲዮ እንገናኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጋችሁ እንዳይረሳ። ፒስ